ሄቨን በነገራችን ላይ ከዚህ በኋላ 12ኛ ክፍል ተማሪ ነን። ስለዚህ ወጥረን ማለት ትምህርታችን ላይ ብቻ ነው ፎከስ ማድረግ ያለብን። እንዴ ምን ጥያቄ አለ? ጎበዝ። ከዚህ በኋላ ወደዚህ ወደዛ ሌላ ነገር ማሰብ ምናምን የለም። ፎከስ ችከላችን ላይ። ቆይኛ ወደዚህ ወደዛ ብለን እናቀርብ እንዴ? ድሮ እናቅም ነበር። አሁንስ? አሁንማ ማለት ጀምረናል። በተለይ አንቺ ነገር ምንም እያማረኝ አይደለም። አሁንም ስለ ዮሲያስ ነው የምታወሪ? እና ከሱ ውጪ ስለማላወራ እችላለሁ። በእናትሽ ጄሪ ስለሷ አታንሺ። ምን ነው የፍቅሩ ፍላጻ ልብሽን ለሁለት ይሰነጥቀዋል እንዴ? ጄሪ አምሻል እንዴ? ምንድነው የምታወሪው? እኔ ራሱ ምን እያወራው እንደሆነ ምንም እየገባኝ አይደለም። ባክሽ ላይፍ ተምታታብኛለች። ማለት የማላውቃት እኔ እያስጨነቀችኝ ነው። ስንተኛው አንቺ? አንቺ ደግሞ ስምንተኛዋ እኔ ነኝ። እስካሁን ድረስ ሰባቱን አውቃቸዋለሁ። እስኪ ስምንተኛውን ንገሪ። ኧረ አንቺዬ እኔ ምንም የማውቀው ታሪክ የለም በእናትሽ። ይሄ ጊልያድ እኮ ነው። ይኸውልሽ ቁጭ ባልኩበትም ሰዓት እየመጣ ትዝ ይለኛል። ከዛን ደግሞ በተናደርኩኝ ሰዓትም ትዝ ይለኛል። ቁመቱ፣ ወንድነቱ። ሄቨን እስኪ ተይኝ በቃ። እኔ በቃ ግራ ግብት ብሎኛል። ሁሉ ነገር እኮ ነው ትዝ የሚለኝ። ቆይ ሄቨን አንቺ እችኛቷን ጄሪ ታውቂያታለሽ? በፍጹም አላውቃትም እኮ። እኔም እኮ አልገባ ያለኝ እሱ እኮ ነው። ቆይ እሺ ምን ተሻለሽ? ሄቨን እንደው ላገኘው ብቻ ያንን ልጅ ጥጉን ነው ማስይዘው። ሲስተም የሆነ ነገር እያለ ሲያበሳጨኝ በሆነ ነገር ገብቼ ልትሳናድግ ነው። በምን? በጄሪ። ጄሪ ደግሞ ማናት? ጄሪ ማለት እህቱ ነች። አይ ጊልያድ ምንድን ነው? እሷ ደግሞ ምን አይነት ልጅ ናት? ምን አይነት መሰለች? ትንሽዬ ሆና በጣም ደስ የምትል በተለይ ደግሞ ምላሷ አውቶማቲክ ነው። ብቻ ተመችታኛለች እያልከኝ ባልሆነ አንተ በሽተኛ። ሲጀመር እኔ ከሀና በኋላ እኮ ብዙም ፍላጎት የለኝም። እና ምንም አለ እንዲሁ የሆነ ነገር ብላኝ ስመልስ ላስትጣጣ በጣም ታዝናኛለች። እኛ ግን ወንዶች ስንባል እኮ የሆነ ውስዋስ ውስጥ ስንገባ ለራሳችን የሆነ ነገሩን ለመደበቅ ምንሰጣቸው ምክንያቶች ያበዱ ናቸው። አቤት ምክንያት አይደለም አቶ እባክህ። ለአንተ አንድ ነገር መናገርም መከራ፣ ሳልናገርም መከራ። ቆይ እሺ ምንድን ነው የሚሻለው? እኔ ምን አልኩህ? አሁን ዝም ብለህ ብትሄድ ነው የሚሻለው ጊልያድ። አይለማ አሁን እንሂዳ ጄሪ ጋር። ያማል እንዴ? እንደሚያመኝማ ያወኩት እኮ ላገባ የወሰንኩ ቀን ነው በቃ። እና የሚያገባ ሰው በሙሉ በሽተኛ ነው እያልከኝ ነው? ያውም የአእምሮ በሽተኛ ነው አባቴ። በዚህ ኑሮ ለማግባት ማሰብ ማለት እብደት ነው በቃ። አንተ ደግሞ እንደዚህ ስትል ዘው ሰምታ በኋላ ደግሞ እንዲሁ ቀልብ እንዳትገፍልህ። ተወኝ እስቲ። እኔማ በተጋባን በማግስቱ ምን ፋታ ነው የሚመስል። ለዚህ እኮ ነው እንደተጋባችሁ ወደ ሀገሬ እመለሳለሁ። የለ እንደሱም አይቻልም አባቢ። ጨርሰን ነው የምንሄደው አሁን አባቢ። እንሂድበት በገብለት ተወኝ። እሺ ግን ምንም ነገር መናገር አይቻልም። እሱ እንደ ሁኔታው ይወሰናል። አይቻልም እንደ ሁኔታው ይለኛል እና በቃ ከመቼ ወዲህ ነው እንደዚህ መሆን የጀመርኩት እንዴ? ሲጀመር ይሄ ጊልያድ የሚባል ሰውዬ ከመጣ በኋላ ነው 8ኛ ጄሪ ውስጥ የተፈጠረችው። እንደዚህ አትሆንም። እንዴ ጄሪ ማለት እቺ ናት? ምን ነው አንተጅበን? የሆነች ትንሽዬ ነገር ናት። ምላሷ ግን ሮኬት ነው። አይ አሁን በምን አስተማርከን ነው እዚህ ድረስ የመጣ ነው ቢባል ማን ያምነናል? ጨዋታውን ካልፈለክ እኮ መሄድ ትችላለህ ሰውዬ። አረ ፈልገዋለሁ። ጨዋታውን ፈልጌ መስሎኝ እዚህ ድረስ የመጣሁት። አባቢ ፈልገው አድራሻሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚው ስራ ፈተ ብያለሁ። ምንም አይደለም ይሁን ሳትመጪ ግን አትቅሪ በዓይኔ ብቻ እንዳየሽ ነው አታውቂኝም አትፍሪ። ደግሞ ጭራሽ ብለህ ዘፈን መስፈን ጀመርክ? ምን ነው ችግር አለ? ቆይ ምን ልትሰራ መጣ? እኮ ከኔ ምን ቀረ? አላውቅም ግን በቃ የሆነ ነገር አገኛት። እሷ ጋር ሄድ ሲለኝ ቀጥ ብዬ ላገኝሽ መጣ።
አንተ ሰውዬ አፍህን ዝጋ። ካልሆነ ግን ማለት ነው። ካልሆነ ግን ምን? አሁንም ድንጋይ ሻናቴን እንደ ደረቴ ሁለት ቦታ ልከፊልኝ ደግሞ ትሳቅ ነው። ጥርስ ያምራል። አያምርም። እንደውም ታስጠላለህ። እንደውም እንዲህ ዝም ብዬ ሳይሆን ማለት የፊሊፒንስ አሳማ ነው የምትመስለው። በለው ባለፈው የማዳጋስካር አሳማ ነበር ያልሽኝ። የፊሊፒንስም ሆነ የማዳጋስካር አሳማ ነው። ያው አሳማ ነው። አንተ ደግሞ አሳማ ነው የምትመስለው። ለነገሩ አንቺ የፈለግሽው ነገር ብትይኝ ችግር የለም። ደግሞ እንዴት እንዴ ስናገርህ ደግሞ ተናደድ። ቆይ ደግሞ እየተናገርኩ ዝም የምትለው ለንግግሬ ንቀት መሆኑ ነው? አይደለም እኮ ግን ያው አለ አይደል። ደግሞ ከዚህ በኋላ የምልህን ነገር ስማ እሺ? ምንድነው እሱ? በሀሳቤ አትምጣ፣ በመንገዴ አትምጣብኝ። የሆነ በሀሳቤ እየተመላለስክ ደስ አትበለኝ። በቃ እኔ አልፈልግም፣ አትምጣብኝ። ደስ አትበለኝ በሀሳቤ ጉድ ነው። አይ አንተ ደግሞ አፍህን ዝጋ። ይሆንክ ቡትልኝ። ምን አልሸችኝ? ቡትሌ አያስቅም። ሰው ያትሰቃል እኮ አይደል እንዴ? የሚነገርህን አትሰማም? ይኸውልህ ከአሁን በኋላ ማለት እኔ ጄሪ መንገድ ላይ ባገኘህ ያበቃላል። ገባህ? አዎ ገብቶኛል። በጣም ጥሩ